السلام عليكم ورحمة الله وبركاته. بملاو عالم يمتجني يمدحو ينشدا يمنزوما የቁርአን አፍቃሪዎች የነብዩ ሰለላሁ ዐለይሂ ወሰለም ወዳጆች እንግዲህ ሰሞኑን የጀመርኩትን የድጋፍ ማሰባሰቢያ እንደምታዩት ነው። ጥሩ ደረጃ ላይ ደርሰናል። እኔ የጠየቅኩት ሙሂብ ረሱሎችን የነብዩ ሰለላሁ ዐለይሂ ወሰለምን መድህ የምትወዱ የመንዙማ አፍቃሪያን ሙስሊም ወንድሞችን ነው የጠየቅኩት። ይህንን የድጋፍ ማሰባሰቢያ የጀመርኩት ረመዳን ከመግባቱ ከአንድ ወር በፊት ነበር። ማለትም ጉዳዩን ከጀመርኩት 3 ወር ይሆናል ማለት ነው። ወንድሞቼ ምንም የሚያሳፍር ነገር አይደለም ያደረኩት። ሁላችሁም በዚህ ጉዳይ ላይ ብትሳተፉ ተጠቃሚው ምን ሆነው ሁላችንም ነን። ስቱዲዮ ልከፍት ነው፣ ማቴሪያል ያስፈልጋል። ስቱዲዮ ለመገንባት የሚያስፈልጉ ብዙ ቁሳቁሶች አሉ። እነዚህን ደግሞ ለማድረግ በጣም በርካታ ብር ይጠይቃል የሚል ሐሳብ አምጥቼ ብዙ ሰዎች እንደልመና ይተውታል። እኔ እንደልመና አልመጣሁም። እንስራ ማለት የሚያስለምን ከሆነ ምንም ችግር የለው። አሁን ግን በመላው ዓለም የምትገኙ ትውልደ ኢትዮጵያውያን በአሜሪካ፣ በካናዳ፣ በእንግሊዝ፣ በአውሮፓ አጠቃላይ የምትገኙ እንዲሁም በአረብ ሀገራት የምትገኙ በተለይ በአውሮፓ የምትገኙ ትውልደ ኢትዮጵያውያን የመንዙማ የነሺዳ የመድሁ እንዲሁም የቁርአን አፍቃሪዎች የዚህ አርት ደጋፊዎች ከጎኔ ሆናችሁ ድጋፋችሁ እንድታሳዩን ብዬ ጎፈንድሚ በአውሮፓ የሚገኙ ወንድሞች ከፍተውልኛል። በመላው ዓለም የምትገኙ ትውልደ ኢትዮጵያውያን ኸይር ስራ መስራት የሚያስደስታችሁ የመንዙማ አፍቃሪዎች የሥራዎች አድናቂዎች የጥሪን ያቀረብኩት ለእናንተ ነው። በዚህ ጎፈንድሚ ድጋፍ አጠገቤ እንዳላችሁ አይዞ በርታ አብሽር ወንድማችን ብላችሁ ከጎኔ ድጋፋችሁ እንደምታሳዩኝ ተስፋ አድርጋለሁኝ። ማታ ላይቭ ይቀጥላል። ጥሩ ሁኔታ ላይ ነው ያለነው። የሚያሳፍር ነገር ይዘን አልመጣንም። በዚህ ጉዳይ ላይ የምትችሉትን ያደረጋችሁ ከጎኔ እንደምትሆኑ ተስፋ አድርጋለሁ። አላህ ሰላማችሁን ያብዛልኝ። ሰላሙ አለይኩም ወራህመቱላሂ ወበረካቱ። ነብዩ ኑስን ካውሬ ጉሮሮ እንዳተረፈው የሙሳን ቅፍለት ባህሩን ከፍሎ እንዳሳለፈው የመርየም ልጅ ከክፋት ክንዶች እንዳስለቀቀው ላንተም ቀን አለ አብሽር ወገኔ አምነህ ጠብቀው።